ሰላም ሰላም ቤተሰብ፣ ዛሬ እንግዲህ የመጣሁት በውትድርናው ዓለም ለብዙ ዓመታት ያሳለፉ አንድ ትልቅ ሰውዬ የውትድርና ሙያ ያላቸው ሰዎች ይዤላችሁ ነው የመጣሁት። ቀጥታ እንግዲህ ወደ እነሱ እንገባለን። አብራችሁን ቆዩ። ሰላም ቤተሰብ፣ እንግዲህ መጥቻለሁ። እኒህ አባት ናቸው ይዤላችሁ እመጣለሁ ያልኳቸው አባት። እንግዲህ ጋሽዬ እስኪ በውትድርና ብዙ ዓመት ቆይታ ነው ብላችኋል። እስኪ እንግዲህ የምትሉ ታሪካችሁን ለመስማት እዚህ ድረስ የመጣ ነው። እስኪ ታሪካችሁን ነው። ስሜ አበበ ቦጋላ ይባላል። ምንም ቅያሬ የለውም። እናት ያወጣችልኝ አበበ ቦጋላ ይባላል እና በውትድርናው ዓለም ላይም ባለሁበት ዘመን የስራ ድርሻ ጓድ መሪ ነኝ። በጓድ መሪነት ነው የቆየሁት። በሐረርጌ ክፍለ ሀገር ላይ ባለን ጊዜ በተፈሪ በር ወረዳ ማለት ነው ጓድ መሪ ሆኜ ለአንድ ዓመት ያህል ውሃ ጉድጓድ ነበረ ጣን ያልድሮ የቆፈረው ያው በእኛ በሰራዊቱ ተይዞ በዛ ውስጥ ኃላፊ ነበር። ጓድ መሪ ነኝ። ከዓመት በኋላ ከዛ ውስጥ ወጥቻለሁ እና በጓድ መሪነት ነው የቆየሁት። ጓድ መሪ ነኝ። የሚደንቅ ታሪክ ሰርተናል በጊዜው። በእርግጥ ገበሬ ስለሆን ታሪካችን ሳይከተል ቆይቷል። አልታየንም። በግብርና ዓለም ውስጥ ነው ያለሁት። የአሁኑ እንጂ ከባድ ታሪክ ነበር። በደርግ ዘመነ መንግስት ነው እና በ25 ዓመቴ ነው የዘመኩት። በዛን ጊዜ የብሔራዊ ውትድርና የሚባል ደርግ አዋጅ አውጆ ነበረ። በዛን ወቅት ላይ ተየቀበሌ እየተመለመለ ወጣቱ ይያዝ ነበር። ከዛ ውስጥ አንዱን የተይዤ ላማሻ ቀበሌ ገበሬ ማህበር ይባላል። በሞረትና ጅሩ ወረዳ ነዋሪ ወረዳ ውስጥ ነው ያለሁት። ገበሬ ነበር። ከዛ ተመልምዬ ወደ ወለጋ ክፍለ ሀገር የሚባል ታጠቅ 3 ማሰልጠኛ የሚባል ዘመትን ሄደን ለ8 ወር ያህል ስልጠናችንን እየተከታተል 8 ወር ከሰለጠን በላይ ራሱ ደርግ መጥቶን የመረቀን መንግስቱ ኃይለማርያም ማለት ነው። ከ8 ወር በኋላ ምድብ ተመደብን። ምድባችን በዛን ጊዜ እንደ ድል ሆኖ ምድብ ሐረርጌ ክፍለ ሀገር ነው የደረሰኝ። ሐረርጌ ክፍለ ሀገር ጅጅጋ አውራጃ 10ኛ ክፍለ ጦር ይባል ነበር። በዛ ውስጥ ነው የተመደብኩት። ልክ 2 ዓመት ያህል በሐረርጌ ክፍለ ሀገር ተፈሪ በር ወረዳ ተቀመጥን። ከ2 ዓመት በኋላ በሰሜኑ ክፍለ ሀገር ከፍተኛ ጦርነት ተነስቷል ተብሎ ከምስራቅ ጦር ጠይቆ የሰሜን ክፍል ማለት ነው የኛ ብርጌድ 126ኛ እግረኛ ብርጌድ ከ10ኛ ክፍለ ጦር ተነጥሎ በእርዳታ መልክ ወደ ሰሜን እንዲሄድ ታዘዘ። ከዛ ውስጥ የኔ ክፍል ነበር። አየር ቀርቦልን ድሬዳዋ ድረስ በመኪና ተተፈሪ በር አጉዞ አንጥቶን ድሬዳዋ ስንደርስ በአየር ተሳፍረን አድጓደድ አየር ማረፊያ የሚባል ኤርትራ ክፍለ ሀገር ውስጥ ከምሽቱ 3 ሰዓት ምናምን ይሆናል በግምት እዛ ገባ። ይሄ ከምስራቅ የመጣ ጦር እንደገና እዚህ የሰሜኑን ጦርነት ስለማያውቅ መሰልጠን አለበት ተብሎ 100 አለቃ ምናምን ጀነራል ሳይቀር ታድሶ ኮርስ ገባ ለአንድ ወር ያህል የሰሜን እንትኖች ያሰለጠኑን። ከዛ በኋላ የኛ ጦር በተወርዋሪነት ተቀመጠ። ክፍሉ በዛን ጊዜ እዛ የገባንበት ክፍል ኤርትራ ክፍለ ሀገር ውስጥ መክትዝ ይባል ነበር። በመክትዝ ውስጥ እየታዘዝን ተቀመጥን። በተወርዋሪነት እንደተቀመጥን ትንሽ ዘነጋሁ። ጊዜው እየቆየ ከ6 ወር ይሁን ከ7 ወር በላይ ይሁን የኛ ክፍለ ጦር 10ኛ ክፍለ ጦር ከምስራቅ በጠቅላላ ተነስቶ እዛው ሰሜን መጣ። ጦርነቱ ከፍተኛ ስለነበረ ሻዕቢያና ወያኔ ባንድ ላይ ሆነው ነበር ደርግን የሚወጉት። በዛን ጊዜ ክፍለ ጦራችን ሲመጣ ወደ ክፍለ ጦራችን ጨምሩን ብለንኛ መልሶ ወደ ክፍለ ጦራችን ከመክትዝ ውስጥ ወደዛ ገባን። ተወርዋሪ ነን። ሌት ተቀን እንቅልፍ የለም። በዛ መጣ ሲባል በዚያ ወስዱናል ስንል ልክ ሰኔ መግቢያ ላይ ነው አይደለም፣ ሚያዚያ ላይ ነው። ሚያዚያ ላይ ቆሰሉ። አዎ ሞጎ ተራራ የተባለ በጣም ትልቅ ተራራ ነው። ሰንሰለት የሆነ ተራራ 3 ቀን ሙሉ ተዋግተን 4ኛ ቀን ላይ እኔ ከጥላት በተተኮሰ ጥይት ቆሰሉ እና ሕክምና ገባሁ። ገጀረት ሆስፒታል የሚባል ገባሁ። ሕክምናን ስከታተል ኤክስሪ ተነስቻለሁ። ልክ ቁስሉ እየጠገገ ሲሄድ ሻለቃ ጸገነት የምትባል ዶክተር ነች፣ ሴት ነች። መጥታ በየቦታችሁ በያልጋችሁ ላይ ተገኙ ተብሎ በድምፅ አብላ ተነገርን። ምን ሊሉን ነው ስንል መጥታ እየዞረች ኤክስሪያችሁን አንጡ እያለች ስታይ ሜዲካል ቦርድ ብላ ጻፈች። ሜዲካል ቦርድ ማለት ምንድን ነው ብዬ አንዴ ጎጃም ላይ ነበር ብርሃኑ ታምር የሚባል ምንድን ነው ብርሃኑ ሜዲካል ቦርድ ማለት ስለው እሱ የተማረ ነው አቋርጦ ነው ሄደው። ጓደኛ ነን በጣም። አቢ አንተማ የታደልክ ነህ። ሜዲካል ቦርድ ማለት ቦርድ መውጣትህ ነው። የተመታው ምት ከእንግዲህ ወዲያ ለውትድርና ብቁ አያደርግም ማለት ነው። ቦርድ መውጣትህ ነው አለኝ። በቃ በዛን ዘመን እኔ በያወጥ ተስያለሁ። ጊዮርጊስ እውነት እንደው ከዛ ዓለም ካወጣህ ብዬ ተስዬ ነበር።
ልክ በሳምንቱ ባለፈው ዶክተር ጸገነት ሜዲካል ሪፖርት የሰጧችሁ የመንግስት ንብረት በማስረከብ የግል ንብረታችሁን ይዛችሁ አስተዳደር ድረስ እንድትቀርቧል በድምፅ አብሮ። ከዛ ቀን ሸክፌ ጓደኞቼ እነኛው እነ ብርሃኑ ረድተውኝ እዛ ስንሄድ ሰልፉ በአራት ፊት ተሰልፏል። አሳዩ ተባልን። ወረቀት መጀመሪያ ሰጥተናል ያቺ ዶክተር አሳየን። ውጡ ህይወትህ ነች ወረቀት ማንኛውም ጦር እንዳትለቅ እያለን ያቺን ወረቀት በኪሳችን አስቀምጠን በመኪና ላይ ወጣን፣ ተሰቀል። ገጀረት የሚባል ማስተናገጃ ሄድን። አንድ ወር እዛ ማስተናገጃ ነው ማገገሚያ ይባላል። እዛ ተጠመጥን። በላይ ከአንድ ወር በኋላ በአየር ተጭነን አሁንም ከኤርትራ ክፍለ ሀገር አዲስ አበባ ደብረ ዘይት አመጣን መንግስት። ደብረ ዘይት ከመጣን በላይ በዛን ዘመን ርካሽ ነው 10 ሳንቲም ይሁን ምናምን የከተማ አውቶቡስ አለ። በዛ ተሳፍረን ጦር ኃይሎች ገባን አዲስ አበባ። ጦር ኃይሎች ስንገባ ተቀበሉን። በር ላይ መታወቂያ ምናምን ጠየቁን። ከሰሜን የመጣንበት መታወቂያ ተሰጥተናል። በደንብ አሳየናቸው። ተመዘገብን። ቢጃማ፣ ጫማ፣ ካልሲ ምናምን ተሰጠን። ካርድ ተሰጠን፣ የመመገቢያ ካርድ። ከዛ አዲስ አበባ ለአንድ ወር ያህል ተቀምጥን ማስተናገድ። በቃን እንሄድ ወደ ሀገራችን ሸኙን ምናምን ብለን ጮህን። በቃ ሰላማዊ ሰልፍ አደረግን አዲስ አበባ ላይ። ሀገር ናፍቆናል በዛን ጊዜ። በቃ ወደየወረዳችን መንግስት ጽፎ በየወረዳችን የመመረቂያ ብር በደንብ አድርጎ የቦርድ ልብስ 2 ግጥም ከነጫማው አድርጎ በየወረዳችን ላከን። ያው በሞረትና ጅሩ ወረዳ ነዋሪ ወረዳ ነው ወረዳ ዳማሻ ቀበሌ ገበሬ ማህበር ሰኔ 8 ቀን መግባቴ አይረሳኝም። ዓመተ ምህረቱ ተዘነጋኝ። 4 ዓመት መጨረሻ ላይ ነው። አዎ ገባሁ። ከዛ ከገባሁ በኋላ ዓመት ነው 2 ዓመት እንደተቀመጥኩ ወያኔ መጣች በመራ ቤቴ ተብሎ ህዝቡን ለመቀስቀስ ካድሪ ተወረዳ ወርዶ ታጥቀህ በወንዝህ በአገርህ የምትቀመጥ ወያኔ መጥቷል ሊቀማህ ሊወርስህ ንብረክን ሊቀማ ተባለ። በዛን ጊዜ ስብሰባው ላይ ቀርብ ያለው እኔ እጅ አውጥቼ ስለ አንተ መጀመሪያ ስለዘመት ከአንተና አዝምት አልተባልንም፣ የቀድሞ ዘማቾች ዳግም አዝምቱ አልተባልንም ማለት ከወረዳ የመጣው ካድሪ በቃ ወጣለሁ ብዬ ከተመረጠው ህዝብ ጋር አብሬ ወረዳ ወጣሁ። ያ ህዝቡ አድሮ ጠዋት ተበትኖ ወደ አገሩ ገባ ፈርቶ። እኔ እዛው አድሬ ጠዋት አስተዳደር ሲሄድ የሆኑ ጓደኞች ያገኘሁ እንደኔ ዘምቶ የመጡ 2፣ አንድ የገርባ ጊዮርጊስ አንድ የጅሁር ልጅ ያገኘኋቸው እንደኔ ቦርድ ወጥተው የመጡ ናቸው። በጡረታ ያወጡ ኑ እንግባ አስተዳደር እንጠይቅ መሳሪያ ሲሰጠን ትጥቅ ተሰጥቶን ከሰራዊቱ ጋር እንሰለፋለን መሰላቸው። ሄዳሉ ገባን አስተዳደሩን ጠየቅነው። እንደናንተ ያለ ብዙ ብናገኝ ደስ ይለናል። በዚህ በወረዳ እያሰለጠንን እንልካለን። እናንተ መዝመት ሳይሆን ማሰልጠን ነው ተባል። ህዝባዊ ሰራዊት ከየቀበሌው ቀስቃሽ ካድሪ እየወረደ እየቀሰቀሰ ህዝቡ መጣ። እየተቀበልን እነዋሪ ስናሰለጥን አንድ ወር እየሰለጠነ ይዘዋቸው ይሄዳሉ እነሱ። ከዛ መጨረሻ ላይ ጅሁር ይዞኝ ወረዳ አስተዳደሩ ነን። ጅሁር ወረዱ። ጅሁር ደግሞ 1 ወር እንዳሰለጠን ወያኔ መጣ የተባለ ተወዲያ ተመራ ቤቴ በዘረት በሚባል ቦታ 200 ጦር ይዤ ጃልና ደበብ በሚባል ቦታ ላይ ተመደብኩ። እዛ ወረዱ። ከዛ ከፍተኛ ጦርነት ነበር። መጣች ሌሊት ገብታ ጠዋት ጦር አፈንጥቅ ስትል ከፍተኛ ጦርነት ተደረገ። ወጡ ጅሩ ላይ ገቡ። ያን ጊዜ ያው እነሱ ሲገቡ እኛም በሌላ ቦታ አቋርጠን አለመች ብሎ ለ3 ቀን ያህል በሆነ ቦታ ላይ ተደብቀን ከ2 ጓደኞች ጋር ቀበሌያችን ላይ ገባላ ማሻ። ከዛ ጦሩ ተበተነ። በቃ ብሎት እግዚአብሔር ማለት ነው በዛን ጊዜ። ከዛ በኋላ ነዋሪ ከመጣሁ በላይ ታናሽ እህቴ ደብረ ብርሃን ነበረች፣ ባሏ መምህር ነው። እዛ ወጣሁ። ድነሃል ተርፈሃል? ለምንድን ነው እዚህ ደግሞ ያላየው? በቃ እንግዲህ ብለው በጣም አለቀሱብኝ። ተቀመጡ። የተወሰነ እንደተቀመጥኩ ቆላ ቤተሰቤ እናቴ ልጠይቅ ብዬ ደግሞ ወረደ ዳማሽታ። ወርድ እናቴ ያለቀሰች፣ እህቶች ያለቀሱ። አሁን እኔ አልቀመጥም ከእንግዲህ ወዲያ በዚህ በግብርና ዓለም ውስጥም አልቀመጥም። የተመታሁትን ምት ለስራ በቆ ያደርገኝ ስል ምንም ብለህ እንደው ወንድምህ ያርሳል አንተ ተቀመጥ አትሄድ ብላ እናቴ ያለቀሰኝ። አሁን እቺን አሁኗን ባለቤቴን በዛን ጊዜ በሉ ሚስት ፈልጉልኝ ተቀመጥ ታላችሁ ብዬ ስል እቺን አሁኗን ባለቤቴን አጩልኝ፣ አገባሁ። ያው ይሄን ያህል ልጆች አፈራ። እንግዲህ እግዚአብሔር የዘመተ ሁሉ አይሞትም እኮ አንተ። ስንቱ ጓደኞቼ ስንቶቹ ካጠገቤ ረግፈዋል የማውቃቸው ስንቶቹ ጓደኞቼ ቀርተዋል። ከሐረርጌ ከሶማሌ ጋር ባደረግነው ትንቅንቅ ውጊያ ላይ ስንት ጓደኞቼ ቆስለዋል፣ ስንት ጓደኞቼ ሞተዋል። በኤርትራማ ምን ልበልህ፣ በሰሜን ምን ልበልህ፣ ኤርትራ የሰው ልጅ የበላ
አሁንም ያልተቋረጠ ይኸው እየበላን ያለው ትግራይ፣ መቀሌ፣ በሐረርጌ ብጀምርልህ የጦር ክፍሎች የተሳተፍኩባቸው የጦር ክፍሎች ኡጋዴ፣ ለገሃቡር፣ ጭናክሰን፣ ደቀ ማህሪ፣ ሰገነይት በእነኚህ የጦር ክፍሎች ውስጥ እየተዘዋወርን ስንንቀሳቀስና ስንዋጋ ነበር። በኤርትራ ክፍለ ሀገር ደግሞ ስጠራልህ ከረን፣ አፋቤት፣ ናቅፋ፣ ባረንቱ፣ ሰገነይት በእነኚህ ብዙ ናቸው። ሸምበቆ፣ መረብ በእነኚህ የጦር ቦታዎች ላይ ከፍተኛ ጦርነት፣ ከፍተኛ ትንቅንቅ፣ ከፍተኛ ጓደኞቻችን ያለቁበት ትልቅ የሰው ልጅ ያለቀበት ኤርትራ ክፍለ ሀገር ላይ በጣም ስንት ጓደኞች ያለቁት እና ያለው ጉልማ የወሎ ነበረ። አብረን ሰልጥነን አብረን በሐረርጌም አብረን ነበር። እዛም ስንቀየር አብረን ነበር። ሞጎተራ ላይ ነው እሱ የተሰዋው። ምን ይበል አለባቸው ይባላል። የጎጃም ልጅ ነው። እንዴት ያለ ልጅ ነበረ። ሞጎተራ ላይ ካጠገቤ ነው የተሰዋው። እና ያ ሁሉ ሲሆን ከዛ ሁሉ ውስጥ ባቂላ ሲታመስ ሲቀቀል ዲቃላ እንደሚወጣው ያ መሰል እንደዛ ነው የወጣ ነው። እና የዘመተ ሁሉ አይሞትም። እንደዛ አንዳንድ ዲቃላ ወጥተን ዛሬ ይኸውናና እነኚህ ልጆች አፍርቼ ለዚህ በእቻለሁ። እግዚአብሔር ይመስገን። የመሬት ጥበትን ቢኖርብን ይኸው እዚህ ደርሰናል። አሁን ደግሞ መንግስት ይህንን ሁኔታ ሲያሳየን ጸጥታ አልቆመም። በዛ ጋር ይደፈርሻል፣ በዛ ጋር የሰው ልጅ እንትን ይላል። አሁንም ልቤን ይደርጠዋል። እኔ ትንሽ የሆነች በሽታ አድራቢ ነው እንጂ የዛሬ 3 ዓመትን በትግራይ ውጊያ ጥሪ አድርጓል መንግስት። በቃ ሄዳለሁ ብዬ ተነሳሁ። አንተ ለካ ያመኛል የምትለው አያምህም ምናምን አለች ባለቤት። ለምን ሀገሬ ስለሚቆረቁረኝ አሁንም ልቤ በቃ ይደርጠዋል። እቺ በሽታ ያ በቃ በቋት አደርገኝም የሚል ነው እንጂ ልቤ ወኔ አሁንም አልሞተም፣ አሁንም አለ። ስለዚህ ደርግን የማመሰግነው አሁን በዛን ጊዜ ያሰለጠነን የመከረን ካድሬዎች ያሰለጠኑን አስተማሪዎች የመከሩን ምክር ሁሉ አሁንም ተጭንቅላት ያልወጣው ይጠቅመኛል። ዛሬም እየጠቀመኝ ነው ያለው። ለምን ጥንቃቄው፣ ስርዓቱ፣ ዲሲፕሊኑ አሁንም እየጠቀመኝ ነው ያለው። ልጆችን እላለሁ አሁን ተጠንቀቁ። በአሁኑ ወቅት ላይ ደግሞ በተለይ ጥንቃቄ ያስፈልጋል። ማንንም ሰው አትመኑ፣ ተጠንቀቁ። ዛሬ ሰው እየተሸጠ ነው። ሞተር ይዞ በዚህ ጋር አንተም ናሲ ብሎ የማነት እሱ ቤት ጋ ነው ምናምን ብሎ ቢላችሁ አትጠጉ። ሞተር ላይ አፍሶ ጭኖ ይዞ ይጠፋል። ተጠንቀቁ። ዘበኑ ዛሬ ሰው እንደ ከብት እየተሸጠ ነው እያልኩ ዛሬም ልጆችን አተጋለሁ። ከእንግዲህ ወዲያ ደግሞ ባለንበት ቦታ የሆነ ከመሸ በላይ መዝጊያ የሚያንኳኳ ቢመጣ ጠላት ነው የሚያርድ የሚገል እንጂ አነጋግሮ የሚተው ጠላት አይደለም። ዛሬ የሚመጣው ከመጣ በአቦ በማርያም ቢሉ ስለማይለቅ ተዘጋጁ። በቃ አንደኛ በአንደኛው በር ቶሎ ብለህ አፈትልከህ የመውጣትና ያንን የመጣ ጠላት ይዘን የመሞት እንጂ መለማመጥ መፍራት ላይተው ያጉል እንትን ነው የሚል ልጆችን አሁን ከሰሙ ይሄን ማስተምራቸው። ስለዚህ እኔ አጭር ቀጭን ነኝ ስትያኝ ልቤ በጣም እኔ እንጃ እንዳንበሳ ነው። በጣም እውነት ጉራ ላቅበትም ገብርኤል ምስክሬ ነው። ጉራ ላቅበትም ልቤ ቆራጥ ነው። ስለዚህ በዛ በወታደር ቤት ሆኜ መጀመሪያ በሐረርጌ ክፍለ ሀገር እንዳለን ጊዜ ጫማ መጥረግ አበት ነበር። እኔ እንግዲህ ከተማ ላይ ያለሁም ገጠር ነው ትውልዴ። ጫማዬን ስጠርግ በጣም ያምራል ጫማዬ። ሊስትሮ ነበርክ ይሉኛል። ልጅ ነኝ እዛ ጊዜ ወጣት ስለሆንኩ አንቺ ብለው ሊስትሮ ነበርሽ እንዴ ይሉኛል መቶ አለቆች ሻምበሎች። ኧረ እኔ ገጠር ልጅ ነኝ ገበሬ ነኝ እላቸዋለሁ። ጫማ መጥረግ እንዴት ቻልሽ? በቃ እዚህ ከገባሁ ወታደር ቤት ከገባሁ ነው የለመድኩት እላቸዋለሁ። ያንቺን ጫማ አስመስልና ጠረጊና አንጭልም ብለው መቶ አለቆች ሻምበሎች ይሰጡኝ ነበር ጫማቸው። በጣም አሳምሬ ጠርጌ ሰጣቸው። ፊት ያሳያል እንደ መስተዋት ጫማ። በዛን ጊዜ 30 ብር 20 ብር ያውልሽ ይሉኛል። ያ 30 ብር 20 ብር ተመንዝሮ የሚያልቅ ነው። በዛን ጊዜ ብዙ ነው። ስለዚህ እንደዛ ነበረ ልብሴ። በቃ መንግስት እኩል ነው የሚሰጠው። ጫማው ማንኛውም ነገር ቶሎ ብሎ የሚጨርሱ አሉ። በሱስ ያደሩ ሲጋራ የሚያጨሱ ሌላ ሱስ ያለባቸው ልብሳቸውን ይጨርሱታል፣ ጫማቸው ይዘባተላል። እኔ ግን ጫማያን አሳምሬ ልብሴን ተኩሼ በሳምንት 2 ጊዜ ስብሰባ ፖለቲካ ትምህርት አለ ማክሰኞ ሐሙስ ተሸትሬ ቅቅ ብዬ ነው የምወጣው። እንደዛ እንደኔ መሰሎችም ብዙ አሉ። እነኛ ደግሞ ጫማቸው ያለቀ ልብሳቸው የተበጫጨቀውን ለብቻ ያሰልፋቸው። ደግሞ አለባበሳችን ያማረውን ደግሞ ይመጥና ለብቻ ያሰልፍና ብዙሃኑን ይበልጡን ጦር ያስቀምጥና እኛን ግራና ቀኝ ያወጣናል። ከነኝህ ማንኛው ያምራል ብሎ ይጠይቅ ነበር። በብዛት ያለውን ጦር የተቀመጠው
ጥሩ የለበስነውን ጫማችን ልብሳችን ያማረውን እነኚህ ይላሉ። እነኚህስ ለብቻቸው አይደለም የሚሰጡት አብረው ነው። ለምን ጫማቸው አለቀ? ለምን ልብሳቸው አለቀ? መልሱልኝ። መልስ ሲያጡ እሱ ይመልሳል። ሱሰኝነት፣ ሲጋራ ማጨስ፣ ሌላ ሱስ፣ ይሄ ጥሩ አይደለም። መንግስትንም ማስወቀስ ማሰደድ ይባላል። ስለዚህ ሱሳችሁን ተዉ። ወታደር ሆኖ ደግሞ ሱሰኛ መሆን አይገባም እያለ እነኛን እንደዛ እያደረገ ይፈረጁ ነበር። እንደውም አንዳንድ ጊዜ ታይመለሱ ሲቀሩ እነኛ ልብሳቸውን ጫማቸውን አዘባትለው ቀረቡት። በሉ ምራቃችሁን ትፉባቸው ይለን ነበር። ለምን? ሞራል እንዲያገኙና እንዲመለሱ እያለ ይህን የሚያደርገው አሰልጣኝ ማለት ነው። እና ብዙ ታሪክና ብዙ ጀብድ ሰርተናል። ሳንነሳ ሳይጻፍልን ገበሬም ስለሆን ትምህርት ስለሌለ ከኛ ጋር እንደዚሁ በመቅረታችን በጣም እየቆጨ ነበር። አሁን ዛሬ አንተ መጥተህ ይሄን ትውስታያን ደግሞ በመጠየቅህ በጣም ነው የማመሰግነው። በጣም አመሰግናለሁ። እኔ እንዳውም ሰንጄ ታሪኬን አንድ የሆነ ጸሐፊ አስጥፌ ብሞት እንኳን መለቀሻ ይሆናል። እንዴት እንደ ትልቅ ጀብድና ስራ ሰርቼ ሳይጻፍልኝ ታሪኬ ሳይጻፍ ልቀር ነው እያልኩ እየጸጸተኝ ነበር። አሁን ትንሽ ይህን ማስታወስህ በጣም አመሰግናለሁ። እንደው በመጨረሻ እንደው ምን ይላሉ? ለዚህ ዘመን አሁን በዚህ ባለንበት ሁኔታ ላይ በጣም ጦርነት ከፍቷል። ወጣቱም እያለቀ ነው። እንደው ለዚህ ህዝብና ለዚህ መንግስት ምን ማስተላለፍ ይፈልጋሉ? አሁን ይሄ እንግዲህ ምን መሰለህ ልጅ፣ ጊዜው መጽሐፍ ያለው ቃል ሳይደርስ ይቀራል። እኔ በወጣትነቴ ብዙም ባልገፋበት የተወሰነ ትምህርት አለ። ብዙ መጽሐፎች ተጓደኛም እየወሰድኩ እየገዛሁ በጣም እንደሆነ ዕቃ እንደ ልብስ ገዛ ነበር። መጽሐፍ አነብ ነበር እና የሆነች ፉካሪ ኢየሱስ አንብቤ ነበረ። ያ ዘመን አሁን የደረሰም ይመስለኛል። እና ቀሳውስቶችም ሲወያዩ ሀገሬ ላይ ሰማ ነበር። አሁን የደርግ ርዝራዥ መንግስት ወያኔ ነው ይሉ ነበር። አይደለም ሌላ ነው ከዚህ በላይ የከፋ አዎ እያሉ ቄሶች ሀገሬ ላይ እኛው ደብር ላይ ላማሻቦ ማለት ነው ሲወያዩ ሰማ ነበር ቄሶችን። ከዚህ ከየበለጠ ክፋት ያለው መንግስት እንግዲህ ወዲያ ሊወጣ አዎ ይወጣል፣ ይሄም አይደለም እያሉ ቄሶች ይወዳደሩ ነበር። ምን የሚል በህዝብ ላይ የሚከፋ ህዝብን የሚያስጨርስ ጨካኝ መንግስት ገና ይመጣል ይሉ ነበር ቄሶች። ተደርግ በላይ አዎ፣ ተወያኔ በላይ አዎ ይሉ ነበር። እኔ እንዴት ከዚህ በላይ ብዬ ገምት ነበር። ለህዝብ ጸጥታ ማስቆም ቀርቶ ራሱ ያለበት ይመስላል። ብዙ ህዝብ እየጠረጠረው ነው። ስለዚህ የሚያስቆመው አይደለም። ወጣቱ ግን አገሩን ነቅቶ አሁንም ቢሆን መጠበቅ አለበት። ጥንት አባቶቻችን አያቶቻችን ጠብቀው እንዳቆዩን ጣሊያንን ስንትን እኮ መልሰዋል። እንደዛ አሁንም ወጣቱ ነቅቶ ሀገሩን መጠበቅ አለበት። ከልዩ ልዩ ሱሰኝነት መቆጠብና መውጣት አለበት ወጣቱ። አሁን ወጣቱ በብዙ ሱስ እኮ ተጠምዷል። ልጅ በጫት በብዙ ሱስ ተጠምዶ በከተማ ነው ዝም ብሎ ቁጭ ብሎ እኮ ነው ሲጉላላ ነው። ስለዚህ ከዛ ሱስ ውስጥ ሁሉ ወጣቱ መውጣት አለበት። በሌላ በጥሩ ስራ ላይ መሰማራት አለበት። ሀገሩን መጠበቅ አለበት። ካለባሌ ወሬ መውጣት አለበት። የጥንት አያቶቹን አባቶቹን ጀግንነት መውሰድ አለበት እንጂ ዛሬ እንዳልሞት እያለ መደበቅ ምናምን ይሄ ማን ሊጠብቀው ነው? ሀገሩ አባት ያወረሰውን ሀገር ማን ሊጠብቀው ነው? ስለዚህ ወጣቱ ነቃ ብሎ ሀገሩን መጠበቅ አለበት። መንግስትም እውነት ሁልጊዜ ተወቃሽ ከመሆን ቆረጥ ብሎ ጸጥታ ማስከበርና ትክክለኛ ለህዝቡ የሚሆን ነገር ማምጣት አለበት ብዬ አስባለሁ። በጣም እናመሰግናለን አባታችን እንግዲህ ይህን መልእክት ስላስተላለፉ። እንግዲህ ተመልካቾች ይሄው እንግዲህ የሰማችሁትን ይመስላል። ሀገራችንን ሰላም ያርግልን። እናመሰግናለን።